እንደምን ቆያችሁ የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ትንሽ ወንድሙ እስከ ዜናው ፍጻሜ አብራችሁን ቆዩ። ወደ መጀመሪያው ዜና ስናልፍ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት የሥራ ዘመኑን የማጠቃለያ ጉባኤ በተርጫ ከተማ ማካሄድ ጀመረ። ምክር ቤቱ እያካሄደ የሚገኘው ይህ 6ኛ ዙር 5ኛ ዓመት የሥራ ዘመን 10ኛ መደበኛ ጉባኤ ሲሆን በሁለት ቀን ቆይታውም የተጠናቀቀውን የ2018 በጀት ዓመት የአፈጻጸም ተቋማት የተግባር አፈጻጸም ሪፖርት አዳምጦ ሰፊ ውይይት ያደርጋል ተብሎም ይጠበቃል። በተጨማሪም ጉባኤው ለክልሉ ሕዝብ ዘላቂ ልማትና መልካም አስተዳደር መረጋገጥ የሚረዱ ልዩ ልዩ ረቂቅ አዋጆችንና ደንቦችን መርምሮ ያጸድቃል ተብሎም ይገመታል። በጉባኤው ላይ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾን ጨምሮ የክልሉ መንግስት ከፍተኛ የስራ ኃላፊዎችና የምክር ቤቱ አባላት መገኘታቸውን የዘገበው የክልሉ መንግስት ኮሚኒኬሽን ጽሕፈት ቤት ነው። የዲሞክራሲ ስርዓት ከማጠናከር አኳያ ምክር ቤቱ የድርሻውን እየተወጣ መሆኑን የጊምቦ ወረዳ ምክር ቤት አስታወቀ። ምክር ቤቱ 4ኛ ዙር 13ኛ ዓመት 47ኛ መደበኛ ጉባኤውን አካሂዷል። ታደሰ ወልደሰንበት ያጠናቀረውን ዘገባ መቅደስ ተሾመ እንደሚከተለው ታቀርበዋለች። ምክር ቤቱ ጉባኤውን በተለያዩ 7 አጀንዳዎች ላይ ያካሄደ ሲሆን የመጀመሪያው አጀንዳ የሆነው የምክር ቤቱ 4ኛ ዙር 13ኛ ዓመት 46ኛ መደበኛ ጉባኤ ቃለ ጉባኤ በምክር ቤቱ ዋና አፈ ጉባኤ ክብርት ወይዘሮ ገነት አለማየሁ ቀርቦ በአባላቱ ጸድቋል። የምክር ቤቱ የ2018 በጀት ዓመት አፈጻጸም ሪፖርት ያቀረቡት የምክር ቤቱ ምክትል አፈ ጉባኤም ክብር አቶ ገበየው ገብረስላሴ 7ኛ ዙር ሀገር አቀፍ ምርጫን በስኬት ባጠናቀቅንበት ማግስት መሆኑም ጉባኤውን ልዩ ያደርገዋል ሲሉ ተደምጠዋል። ምክትል አፈ ጉባኤው በሪፖርታቸው እንዳመለከቱት ምክር ቤቱ የሀገራችንን የዲሞክራሲ ስርዓትን የሚያጠናክሩ ተግባራትን ሲያከናውኑ ቆይቷል ብለዋል። የወረዳ ምክር ቤት ከሀገራዊ ሁነቶች አንዱ የሆነውን የሰንደቅ ዓላማና የብሔር ብሔረሰቦችን ቀን በባለቤትነት ማከናወኑን ጠቁመዋል። ከዚህም ባሻገር የሴቶችን ተጠቃሚነት ለማረጋገጥ ባደረገው ጥረት የሴቶች ኮከስ ማጠናከር ተግባር ተከናውኗል። ክለው የወረዳው ማህበረሰብ የመልማትና የመልካም አስተዳደር ጥያቄዎች እንዲመለሱ ለማስቻል ጠንካራ ድጋፍና ክትትል መደረጉን አመላክተዋል። ሌላው የምክር ቤቱን ተግባር በተለያዩ ሚዲያ ተቋማትና በመንግስት ኮሚኒኬሽን በኩል የመረጃ ተደራሽነትን ለማስፋት ሰፊ ስራዎች መከናወናቸው ለአባላቱ ቀርበው ውይይት ተደርጓል። ሪፖርቱን መነሻ በማድረግ አስተያየታቸውን የሰጡት የምክር ቤቱ አባላት በበኩላቸው እንደ ሀገር ታላላቅ ስኬቶች በተመዘገቡበት ወቅት ላይ ይህ ጉባኤ በመደረጉ የተሰማቸውን ደስታ ገልጸዋል። 7ኛው ሀገራዊ ምርጫ ድል ማግስት ማድረጋችን የመጀመሪያው ጉባኤያችንን የተለየ ያደርገዋል ብዬ አስባለሁ። ከዛ ጋር ተያይዘው ያ ብቻም አይደለም። ሀገር ደረጃ ያው የምክክር ኮሚሽኑ ትልቅ ውይይት ያደረገ ሀገርን የትውልድ ቅብብሎች እንዲኖር እየተወያዩበት ያሉበት ነገር በሙሉ አዲስ ያደርገዋል ይሄንን ጉባኤ ብዬ አምናለሁኝና በጣም ደስተኞች ነን። ቀጣይ የተጀመሩትን ተግባራት ውጤታማ ለማድረግ የበኩላቸውን እንደሚወጡም አስገንዝበዋል። ምክር ቤት አባላትን በሚመለከት አንደኛ የተወከለበት ቀበሌዎች አሉ። የወረዳ ምክር ቤት ከእያንዳንዱ ቀበሌ ተወክሎ ነው የመጣው። እዚህ አካባቢ ብንሆንም እያንዳንዳችን የተወከልንበት ቀበሌ አለና ከዚህ አንፃር አንደኛ በተወከልንባቸው ቀበሌዎች ላይ ያሉ መልካም ነገሮች ምንድናቸው፣ ችግሮች ምንድናቸው ለይቶ እዛ አካባቢ ያለውን የምክር ቤት አባላት አርሶ አደር ነዋሪ በማነቃነቅ ከመንግስት ጋር በመቀናጀት የታቀዱ እቅዶች እንዲሳኩ ውጤታማ እንዲሆኑ ማድረግ በጋራ በመቀናጀት መደገፍ ታች ያለው የቀበሌ ምክር ቤት እንዲጠናከር ማድረግ ወቅቱን ጠብቆ ውይይት እንዲያደርግ ማድረግ የራሱ ስኬጁል አለው። የቀበሌ ምክር ቤት በየወሩ መሰባሰብ መቻል አለበት። አቅጣጫ ማስቀመጥ መቻል አለበት። መገምገም መቻል አለበት። ከዚህ አንፃር ፊት የወጡ ቀበሌዎች አሉ፣ መሀል ያሉ አሉ፣ ወደ ኋላ የቀሩም አሉ። ስለዚህ አሁን በቀጣይ ዓመት ፊት የወጡት ባሉበት መቀጠል መቻል አለባቸው። ወደ ኋላ እንዳይመለሱ ጥረት ማድረግ ያስፈልጋል። መሀል ያሉት ደግሞ ወደ ፊት ለፊት እንዲመጡ፣ በጣም ወደ ኋላ የቀሩት ደግሞ ደገፍ በማድረግ እነሱንም ጭምር ወደ ፊት ለፊት ማምጣት ስለሚያስፈልግ የምክር ቤት አባላት ወቅቱን ጠብቆ በጊዜ በመገኘት ጉባኤ ማድረግ መቻል አለበት። ሪፖርቶችን መገምገም መቻል አለበት። የመፍትሄ አካል መሆን መቻል አለበት። ታች ያለውን አካል መደገፍ መቻል አለበት። ወረዳ ላይ የሚገኘው የመንግስት መዋቅር ጋር በመደጋገፍ በጋራ የታቀዱ እቅዶችን በማሳካት የህዝብን ተጠቃሚነት
ማላቅ ያስፈልጋል። ለዚህ ሁሉም የራሱን ድርሻ መወጣት አለበት የሚል መልእክት ነው ያለኝ። ለሁለት ተከታታይ ቀናት ሲካሄድ የቆየው የምክር ቤቱ መደበኛ ጉባኤም የተለያዩ ውሳኔዎችንና የቀጣይ አቅጣጫዎችን በማስቀመጥ ተጠናቋል። በበጀት ዓመቱ የተሻለ አፈጻጸም የተመዘገቡ ውጤቶችን አጠናክሮ ማስቀጠልና ውስንነት ያለባቸውን ክፍተቶችን በመለየትና ከክፍተቶች በመማር ቀጣይ ፊት መውጣት እንደሚገባ አስገንዝበዋል። በመጨረሻም ምክር ቤቱ በጉባኤው በ2018 በጀት ዓመት አፈጻጸማቸው የተሻለ ውጤት ላስመዘገቡ የቀበሌ ምክር ቤቶች የምስክር ወረቀትና ሌሎች የማበረታቻ ሽልማቶችን በማበርከት አራተኛ ዙር 13ኛ ዓመት 47ኛ መደበኛ ጉባኤውን አጠናቋል። በሀገር ደረጃ እየተስተዋለ ያለውን የኢትዮጵያን የማሳካት አቅም ተከትሎ በወረዳው በተለያዩ ዘርፎች ተጨባጭ ለውጦችን ማምጣት እየተቻለ መሆኑን የጊምቦ ወረዳ አስተዳደር አስታወቀ። የወረዳው ምክር ቤት ባካሄደው አራተኛ ዙር 13ኛ ዓመት 47ኛ መደበኛ ጉባኤ በተገባደደው በጀት ዓመት በወረዳው የሚበረታታ አፈጻጸም መመዝገቡ ተገልጿል። ለታደሰ ወልደሰንበት ዘገባ ባርታታዬ። በወረዳው ዋና አስተዳዳሪ አቶ ትብብሩ አሰፋ ለምክር ቤቱ አባላት የቀረበው የአስፈጻሚ መስሪያ ቤቶች ሪፖርት እንደሚያመላክተው በወረዳው በተጠናቀቀው በጀት ዓመት በተለያዩ ዘርፎች አበረታች ውጤቶች ተመዝግበዋል። ወረዳው ለተለያዩ የግብርና ተግባራት ምቹ መሆኑን በሪፖርታቸው ያመላከቱት አቶ ትብብሩ በበጋ አዝመራ ብቻ 17844 ሄክታር ማሳ ማልማት ተችሏል። ወረዳው ከሚታወቅባቸው በሜካናይዜሽን እርሻ 467 ሄክታር ማሳ ማልማት እንደተቻለም በሪፖርታቸው ጠቅሰዋል። ኢትዮጵያ ከዓለም ሀገራት ጋር የገበያ ትስስር ከምታደርግባቸው የግብርና ዘርፎች አንዱ የሆነው የቡናና ሻይ ልማት በወረዳው በስፋት እየተሰራ የሚገኝ ሲሆን በዚህም 669 ቶን በላይ የታጠበ ቡና ለማዕከላዊ ገበያ ቀርቧል። የወረዳውን የገቢ አቅም በማሳደግ የማህበረሰቡን የልማት ጥያቄ ለመመለስ በተደረገው ጥረት በበጀት ዓመቱ 702.7 ሚሊዮን ብር በላይ ገቢ መሰብሰብ እንደተቻለም አስገንዝበዋል። ከተያዘው እቅድ አንጻር 107 በመቶ እንደተከናወነም አመላክተዋል። በማህበራዊ ዘርፍ በጤና ሞዴል አካባቢዎችን መፍጠር፣ የትምህርት ጥራትን ማረጋገጥ የሚያስችሉ ተግባራትን መከወን እንዲሁም የወረዳውን ማህበረሰብ የመንገድ መሰረተ ልማት ፍላጎት ለማሟላት ወረዳው በራሱ አቅም የመንገድ ተደራሽነትን እያረጋገጠ እንደሚገኝ ዋና አስተዳዳሪው በሪፖርታቸው አመላክተዋል። የማህበረሰቡን ባህልና ታሪክ ጠብቆ ለትውልድ ከማስተላለፍ አንጻር በርካታ ተግባራት እየተከናወኑ እንደሆነም ጠቅሰዋል። በዚህም ወረዳው የራሱን የባህል ማዕከል ገንብቶ እየተገለገለበት እንደሆነም ይታወቃል። የቀረበውን ሪፖርት መነሻ በማድረግ የጉባኤው ተሳታፊዎች የተለያዩ አስተያየቶችን ሰንዝረዋል። ምክር ቤቱ ወረዳውን እያመሰገነም ይገኛል። እያመሰገነ ነው የሚገኘው። ከምን አንጻር ነው የሚያመሰግነው? ወረዳችን አጋጣሚ ሆኖ እድለኞች ነንና ተምሳሌት የሆነ ወረዳ ላይ ነው ያለነው። ብርቱ አመራር አለን፣ ብርቱ ህዝብ አለን። በጣም በኮሚትመንት በቁርጠኝነት የሚሰራ አመራር አለን። ምንም ይሁን ምን ይህ አመራር በጣም ወረዳውን መንግስት ስናመሰግን ስናደንቅም ህዝቡን ስናደንቅም ብቻውን አይደለም። የክልል መንግስት የዞን መንግስት ድጋፍ ሆኖ የሰጠውን ማበረታቻ ወደ ስራ እያዋለ ከህዝቡ የሚያገኙንም ወደ ስራ መልሶ ለህዝቡ እያዋለ በዋናነት የህዝቡን ተጠቃሚነት እያረጋገጠ ያለ ወረዳ ነው ቢል ማጋነን አይደለም። መስተካከልና መጠናከር የሚገባቸው ጉዳዮች ላይም ለምክር ቤቱ አመራሮችና አባላት ጥያቄና ተጨማሪ አስተያየቶችን ሰጥተዋል። የመንገድ መሰረተ ልማት ተደራሽነት ላይ የተደረገው ጥረትና የተገኘው ውጤት የሚያስመሰግን ያሉት አባላቱ በጥራት ላይ በቀጣይነት በትኩረት መሰራት እንዳለበትም አሳስበዋል። ህገወጥ የቡና ግብይትን መከላከል፣ የግብርና ስራዎች ምርትና ምርታማነትን ወደ ላቀ ደረጃ ለማድረስ ወረዳው የጀመራቸውን አጠናክሮ እንዲያስቀጥል ያሳሰቡት አባላቱ እነሱም የሚጠበቅባቸውን እንደሚወጡ ገልጸዋል። ይሄ ሪፖርት ያው ዛሬ የመጣ ማጠቃለያ ብቻ ሳይሆን በየሩብ ዓመቱ እየተገመገመ ማስተካከያ እየተደረገበት አሁን ወደ አራተኛ ሩብ ዓመት እና ማጠቃለያ የተደረሰበት ነው። ከዚህ አንጻር ወረዳው ካሉ ወረዳዎች ፊት የወጣና በተለያዩ ነገሮች የተሻለ አፈጻጸም እያሳየ የመጣ ነውና ከዚህ አንጻር ከትምህርት አንጻር፣ ከጤና አንጻር፣ ከግብርና አንጻር፣ ከመንገድ ስራ አንጻር እና ሌሎች በኢኮኖሚም ሆነ በማህበራዊ ዘርፍ ባልጠቀስኳቸው በአጠቃላይ ስራዎች የተሻለ አፈጻጸም እያሳየ የሚገኝ ወረዳ እንደመሆኑ መጠን አፈጻጸሞቹም የተሻሉ ናቸው። ነገር ግን ሁሉም ነገር ሙሉ ነው ብሎ ማስቀመጥ አይቻልም። እነዚህ የተሻሉ ነገሮችን ጥሩ ነው ብሎ
ማስቀጠል ያስፈልጋል። ጎደል ያሉ ነገሮች ደግሞ ጉድለታቸውን ለይተው ለጉድለቶቻቸው ደግሞ መንስኤ ምንድነው? መንስኤው ብቻ ሳይሆን መፍትሄ ጭምር በማስቀመጥ በጋራ በቀጣይ በመረባረብ የተሻለ ውጤት በማምጣት ወረዳውን ባለበት ወደ ፊት ለፊት ማስቀጠል ስለሚያስፈልግ ይሄ የምክር ቤት አባላት የራሱን ድርሻ መወጣት ስላለበት ከአስፈጻሚ አካል ጋር በመቀናጀትና በመደጋገፍ ለታችኛው ማህበረሰብ በተለይ የተሻለ ድጋፍ ለመስጠት ተጠቃሚነቱን ለማረጋገጥ የሚሰራ ስራ ከመሆኑ ጋር ተያይዞ ይሄንን በመገምገም ውጤታማ ለማድረግ ነው የዛሬ እዚህ የተገኘ ነው። ራሴ እንደ ምክር ቤት አባልና ቋሚ ኮሚቴ ሁኜ ምን ማድረግ አለብን ብዬ የምጠብቀው እኛ የህዝብ ተወካይ ነን። ህዝብን ወክለን ነው እዚህ ወረዳ ላይ እየተሰባሰብን ያለ ነው። ለምሳሌ እኔ አንድ ጎጀብ ቀበሌን ወክዬ ነው እዚህ የሚገኘው። ሌላውም እንደዚህ 35ቱን ቀበሌ ወክሎ ነው የተገኘውና ልክ እንደ ምክር ቤት አባላት መተን እዚህ ከመሰባሰብና ስራቸውን ከመገምገም አቅጣጫ ከማሳየት ባለፈ የህዝቡን ተጠቃሚነት ወርደን በተወከልንበት አካባቢ በሙሉ በመገምገም ግብረ መልስ እየሰጠን የጋራ የትስስር መስመር ልናበጅና ጥሩ ስራ ሰርተን አርአያ ልንሆን ወረዳውን ልናግዝ ይገባል የሚል ሀሳብ አለኝ። ለተነሱ ጥያቄዎችና አስተያየቶች የወረዳው ዋና አስተዳዳሪና ሌሎች ባለድርሻ አካላት ምላሽና ማብራሪያ ሰጥተዋል። በቀጣይም በትኩረት ሊሰራባቸው በሚገባቸው ጉዳዮች ላይ በወረዳው ዋና አፈ ጉባኤ አቅጣጫ ተቀምጧል። ዋና አፈ ጉባኤው በወረዳው ማህበረሰብ ተሳትፎ በመንግስትና መንግስታዊ ባልሆኑ ተቋማት ድጋፍና ቅንጅት የተጀመሩ ስራዎች እንዲጠናቀቁ አሳስበዋል። ዋና አፈ ጉባኤዋ ወይዘሮ ገነት አለማየሁ ባስተላለፉት መልእክት የወረዳውን ማህበረሰብ ሁለንተናዊ ተጠቃሚነት ማረጋገጥ በሚቻልባቸው ተግባራት ላይ በቀጣይ በትኩረት መሰራት እንዳለበትም አቅጣጫ አስቀምጠዋል። በሌላ በኩል ማህበረሰቡ በየአካባቢው በተለያዩ ዘርፎች የተሰሩና እየተሰሩ ያሉ የልማት ስራዎችን በባለቤትነት ተንከባክቦ መያዝ እንዳለበትም ጥሪ አቅርበዋል። የቡናና ሻይ ልማትና ምርታማነትን ማሳደግ ላይ ትኩረት እንዲሰጥ ከማሳሰባቸው በተጨማሪ የካፈቾ ማህበረሰብ ማንነትንና ባህልን ከማሳየት አኳያ ከባህላዊ አለባበስ ጀምሮ ትኩረት ሊሰጥ እንደሚገባም በጉባኤው አቅጣጫ ተቀምጧል። የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ከቴሌቪዥን ስርጭታችን ለሰዓቱ ያዘጋጀናቸው ዜናዎቻችን እስካሁኖቹ ነበሩ። ከዜናዎቹ ጋር ትንሿን ደግሞ አብሬያችሁ ቆይታ አድርጌያለሁ። ቀሪ የጣቢያችን ዝግጅቶች የሚቀጥሉ ይሆናል። በእኔ በኩል ሰላም።